አቂዳችን የተስተካከለ ሊሆን ዘንድ ማሟላት ያለብን ሶስት መሰረታዊ ነገሮች ይሆናሉ። አብዛኞቹ ሰዎች መስመር የሳቱበትና የለቀቁበት ጉዳይ ይህ ነው። እነዚህ ቀደምት ትውልዶች በተረዱበት አረዳድ እንጂ ላንልልን አላህ ብዙ ከኛ የደበቃቸው የሩቅ ምስጢሮች አሉ። አሰላሙ አለይኩም ወራህመቱላህ። ይህ አዲሱ የዩቲዩብ ቻናሌ ነው። እንደተነጋገርነው በዚህ የዩቲዩብ ቻናልም አንዳንድ አቂዳ ነክ ትምህርቶችን የምንማማርበት ይሆናል። ይህንን የዩቲዩብ አካውንቴንም ሰብስክራይብ አድርጉ። መቼም ቢሆን ሁሉም ሙስሊም አቂዳው የተስተካከለና ሰላማዊ እንዲሆንለት ይጥራል። ትክክለኛ አቂዳን ለመያዝ ሁሉም ሰው ይጥራል፣ ሁሉም ሰው ይፈልጋል። አቂዳችን ያማረና የተስተካከለ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩበት መልኩ ሰሃቦች በተረዱበት መልኩ እንዲሆን የሁላችንም ፍላጎት መሆኑ ምንም ጥርጥር የለውም። ነገር ግን ይህንን አቂዳችንን ለማስተካከልና አቂዳችንን የምንዝበት መንገድ የተሳሳተ ሊሆን ይችላል። በዛሬው አጠር ያለ ትምህርታችን የምንተዋወሰው አቂዳችን የተስተካከለ ሊሆን ዘንድ ማሟላት ያለብን ሶስት መሰረታዊ ነገሮች ይሆናሉ። እነዚህን ሶስት መሰረታዊ ነገሮች ካሟላን በተገቢው መልኩ ተፈጻሚ ካደረግነ ኢንሻአላህ አቂዳችን የተስተካከለ ይሆናል። ሚን አህሊ ሱነቲ ወልጀማዓ ከተባሉ ሰዎችም በአላህ ፍቃድ እንሆናለን ማለት ነው። እነዚህ ሶስት መሰረታዊ ነገራቶች ምንድናቸው? አንደኛው አቂዳችንን እምነታችንን ከቁርአንና ሐዲስ እንጂ ላንይዝ፣ አቂዳዬ ነው እምነቴ ነው ብለን አጥብቀን ልንይዘውና ልንኖርለት የሚገባ በዛ ላይም ልንሞትበት የሚገባው ይህንን ታላቅ የሆነ አቂዳችንን ከቁርአንና ከሐዲስ እንጂ ከሌላ ነገር መያዝ የለብንም። አብዛኛው ሰዎች አቂዳቸው መስመር የለቀቁ ሰዎችን ስትመለከቱ ይህንን እምነታቸውን አቂዳቸውን የት ላይ ይዘው ታገኙታላችሁ? ከቁርአንና ሐዲስ ውጭ በሌላ ነገር ላይ ሲይዙ ትመለከታላችሁ። ይህ ነው አቂዳችን የተበላሸ እንዲሆን የሚያደርገው ነገር። ስለዚህ እኛ ከየት ነው እያያዝን ያለ ነው የሚለውን ነገር ቆም ብለን ልናስተውል ይገባል። እንደሚታወቀው አቂዳ የሚያዘው አላህ Subhanahu Wa Ta'ala ባወረደው ቁርአን ነው። ነብዩ ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ ነው። ከዚህ ውጭ የሆነ አቂዳን ከያዝን አቂዳችን መስመር የለቀቀ የተሳሳተ ጎዳና ላይ ልንገባ እንችላለን። ጥንቃቄ ያስፈልገዋል። አብዛኞቹ ሰዎች መስመር የሳቱበትና የለቀቁበት ጉዳይ ይህ ነው። ትክክለኛ አቂዳ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት በሐዲሳቸው አላህ Subhanahu Wa Ta'ala ያወረደልን መመሪያ በቁርአን ይህንን ስንይዝ ትክክለኛውን መንገድ እንይዛለን ማለት ነው። ሁለተኛው መሰረታዊ ነገር ምንድነው? እነዚህን ሁለት ወህዮች ቁርአንና ሐዲስን የምንረዳበት አረዳድ ጉዳይ ነው። እዚህ ላይም አብዛኛው ሰው ስህተት ላይ ይወድቃል። አንዳንዱ በስሜቱ ሊረዳው ይፈልጋል፣ ራሱ በፈለገበት መልኩ ሊያስተካክለው ይፈልጋል። ይህ ሁሉ ስህተት። ትክክለኛውና ሰላማዊ መንገድ ላይ እንድንጓዝ የሚያደርገን አረዳድ ምንድነው? ሰለፉን ሷሊህ እነዛ ቀደምት ትውልዶች በተረዱበት አረዳድ እንጂ ላንረዳ። ነብዩ ሰለላሁ ዐለይሂ ወሰለም ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم ብለው ያወደሷቸው ታላቅ የሆኑ ሰለፎች ብርቅዬ ትውልዶች በተረዱበት መልኩ ልንረዳ ይገባል። የትኛውም አረዳድ፣ የትኛውም ፈህም፣ የትኛውም ግንዛቤያችን ከነሱ ግንዛቤ ጋር የተጻረሰ ግንዛቤ ውድቅ መሆኑን ልናውቅ ይገባል። የነሱ አረዳድ የሌለበት የትኛውም አረዳዳችን ውድቅ መሆኑን ልናውቅ ይገባል። ከነሱ በላይ እኛ ልንረዳው አንችልም። ስለዚህ ቁርአንና ሐዲስን እነዛ ብርቅዬ ሰለፎች በተረዱበት መልኩ ልንረዳ ይገባል። ከማ ቃለ ናዚም ወአዩማ ተዓቡድ ላ ይንቀሉ አን ሲሓቢ ፈሁወ ጀዝመን ባጢል። እነዛ ሰለፎች ይህንን ቁርአን በምን አይነት መልኩ ተረዱት? እነዛ ሰለፎች ይህንን ሐዲስ በምን አይነት መልኩ ተረዱት የሚለውን ነገር ቆም ብለን አስተውለን የነሱን አረዳድ በገጠመ መልኩ ልንረዳ ይገባናል። ሶስተኛውና የመጨረሻው ላ መድኸለ ሊልዐቅሊ ደዒፊ ፊ ኡሙሪል ገይብያት። እዚች ደካማ ለሆነች አቅላችን በገይብ ጉዳይ አላህ የሩቅ ምስጢር ባደረጋቸው ለባሮቹ ባላሳወቀው ጉዳይ ላይ ምንም አይነት መግባት የለውም። እዛ ላይ ገብተን ልናብራራና ሁኔታን ልንገልጽ አይፈቀድልንም። አላህ ብዙ ከኛ የደበቃቸው የሩቅ ምስጢሮች አሉ። በሩቅ የነገረን እንድናምንባቸው ደግሞ ያዘዘን ነገራቶች አሉ። በነዛ ነገራቶች ላይ አቅላችንን አስገብተን እዛ ነገር ላይ የምናሰራ ከሆነ